Kelly, thank you. The sense of possibility which exists here now. And so amid the ever-growing frenzy, Arsenal demand of themselves to go again. Buendia again, camera has a go. Chaotic scenes. Buendia wins it for Aston Villa with the final kick of the game. አስቶን ቪላ ከአርሰናል ድፍረት ያልበቃባት ሌሊት ትናንት ምሽት በጩኸት በሞላው እንደ እሳት በሚንቀለቀለው ቪላ ፓርክ አርሰናል ወደ ጦር ሜዳ ገባ። ግን ያለ ሁለቱ ጀነራሎች፣ ያለ ገብርኤል ማጋሊሽ፣ ያለ ዊሊያም ሳሊባ አርሰናልን ከብዙ አውሎ ነፋሶች ያሻገሩት ምሽግ ሁለት ምሰሶች ጠፍተዋል እና እግር ኳስ እንደገና ጨካኝ ውበቱን አስታወሰን። የአርሰናል መከላከያ የደከመ ብቻ አልነበረም፣ ተጋልጦ ነበር። ምክንያቱም ገብርኤል እና ሳሊባ ተከላካዮች ብቻ ሳይሆኑ የመድፉ ግንብ፣ የግንኙነት መስመር፣ አመራር፣ ዲፍረት፣ የሚካኤል አርቴታ ሲስተም የልብ ምት ናቸው። እነሱ ሳይኖሩ እያንዳንዱ የቪላ ጥቃት ክብደት ነበረው። እያንዳንዱ ቅብብል አደገኛ ነበር። እያንዳንዱ የመልስ ጥቃት ማስጠንቀቂያ መሰለ። አርሰናል ታገለ፣ ጫና አደረጉ፣ አጠቁ። ግን ኋላው ክፍል ያ መሰረት እንደ ቀድሞ አልነበረም እና እየተመለከተ ያለ ማንኛውም ሰው ፍንትው አድርጎ ማየት ችሏል። አስቶን ቪላ አርሰናል ቀለል አድርጎ የማይመለከተው ቡድን ሆኗል። ምክንያቱም ኡናይ ኤምሬ አርሰናልን ያውቃቸዋል፣ እንቅስቃሴያቸውን ያውቃል፣ ስርዓታቸውን፣ ስሜታቸውን እና ምናልባት ይህ ጨዋታ ለእሱ የበለጠ ትርጉም ነበረው። ኤምሬ አርሰናልን ከለቀቀ በኋላ በእሳት የሚያራግጠው ነጥብ በአይኖቹ ውስጥ የተጻፈ ጸጥ ያለ የበቀል እርምጃ ገጥሟቸዋል። ትናንት ማታም የተለየ አልነበረም። ከመጀመሪያው የፊሽካ ድምፅ ጀምሮ ቪላ ፍርሃት በሌለ ሁኔታ ተጫውተዋል። ከፍተኛ ጫና በመፍጠር መስመሮችን በመስበር አርሰናል ሊጎዱ እንደሚችሉ በማመን እናም ጎዷቸው። ማቲ ካሽ በአርሰናል ያልተረጋጋ የኋላ መስመር ውስጥ በቆረጣ ምት ቪላን መሪ ያደረገ። አርሰናል ደካማ ስለነበር አይደለም፣ ነገር ግን የሚተማመኑበት የመከላከል ቅንጅት ባለመኖሩ ነው። ስህተታቸው አልነበረም። ይህ ቡድን ለመላመድ ለመዋሃድ እየሞከረ ነበር። በቅጽበት በፕሪሚየር ሊጉ እጅግ አስፈሪ ከሚባሉት ስቴዲየሞች በአንዱ ውስጥ ቢሆንም አርሰናል አልወደቀም፣ መቼም አይወድቁም። ሚካኤል አርቴታ ልብ ያለው ቡድን ገንብቷል። ሁልጊዜ ምላሽ የሚሰጥ ቡድን፣ በዝምታ ለመውደቅ እምቢተኛ የሆነ ቡድን። የእሱ የማዕዘን ምስልቶች፣ ከክፍት ጨዋታ የሚነሱ ስርዓቶች፣ የትሮሳድ ራሽ ሳካ የማያቋርጥ እንቅስቃሴ። ይህ እድል አይደለም። ይህ አጋጣሚ ነገር አይደለም። ይህ በሺዎች የሚቆጠሩ ሰዓታት፣ በሺዎች የሚቆጠሩ የልምምድ ሜዳ ድግግሞች፣ በሺዎች የሚቆጠሩ በዝምታ የማቀድ ምሽቶች። ትናንት ግን ሴት ቢስ የለም። ምክንያቱም በጭንቅ ጊዜ አጥቂም የሚሆኑ ግንቦች አልነበሩም። ግን ከክፍት ጨዋታም ቢሆን ማስቆጠር ይችልበታል። ተቺዎች 24 ሰዓት ቢተቹም ግን እሱ ድሉን አሳደገው፣ ለወጠው እና ትናንት ማታ ያ ስራ ለአርሰናል ህይወት ሰጠ። ብልህ እንቅስቃሴ፣ ፈጣን ሩጫ፣ ከሊያንድሮ ትሮሳርድ የመጣ ያቻነት ግብ፣ ንጹህ የአርቴታ እግር ኳስ። አርሰናል ወደ ጨዋታው እየተመለሰ ነበር፣ እየተቆጣጠረ 3 ነጥብ የምታስገኝ የአሸናፊዋን ግብ እየፈለገ። ግን እግር ኳስ የራሱ የሆነ የጊዜ አቆጣጠር አለው እና ጨዋታው የመጨረሻ ትንፋሽ አርሰናል እየገፋ እየዘረጋ እየታገለ ባለበት ወቅት ቪላ ቡንዲያን ቀይረው አስገቡ። ከዚያም ቡንዲያን ጥግ ላይ ያገኘው በመጨረሻ ደቂቃ የተሰነዘረች ምት ጎል ሆነ። አርሰናል ደካማ ስለነበር አይደለም፣ መንፈስ ስለጎደለው አይደለም። ግን አንዳንዴ ይህ ስፖርት ምንም ምህረት ስለማይተው ሁሉንም ነገር ቢሰጡትም እንኳ ሰዎች ያወራሉ፣ ሰዎች ይጠራጠራሉ፣ ሰዎች አርሰናል ሁልጊዜ ይወድቃል ይላሉ። ግን የአርሰናል ደጋፊዎች እውነቱን ያውቃሉ። ይህ ክለብ አሁን የተለየ ነው። ይህ ቡድን ብስለትን አግኝቷል። በአንድነት ተሰቃይተዋል፣ በአንድነት ከፍ ብለዋል፣ እስከ ግንቦት ድረስ ታግለዋል። 2 ጊዜ የአርቴታ የመልሶ ግንባታ በእድል ላይ የተመሰረተ አይደለም፣ በማንነት በስርዓት በአንድነትና በእምነት ላይ የተገነባ ነው። አንዲት በመጨረሻ ሰከንድ በመጣ ሽንፈት የዋንጫ ትግልን አይቋጭም። ይህ የአርሰናል ባህሪ አይደለም። ህመምን ወደ እድገት ለለወጠ ቡድን ውድድሩ ረጅም ነው። ታሪኩ አላለቀም። አርሰናል ጦርነት ተሸነፈ፣ ግን ዘመቻውን አይደለም። ገብርኤል እና ሳሊባ ሲመለሱ፣ ቡድኑ ሚዛኑን ሲያገኝ፣ አቧራው ሲረጋጋ፣ ይህ ሽንፈት ነዳጅ ሊሆን ይችላል። ለመመለስ የሚሆን ነዳጅ፣ ለዋንጫ ጥቃት የሚሆን ነዳጅ፣ አሁንም በክብር ሊያበቃ ለሚችል ምዕራፍ የሚሆን ነዳጅ። ምክንያቱም ይህ የአርሰናል ቡድን ከልብ የተገነባ ነው። ልብ ደግሞ መቼም ተስፋ አይቆርጥም። ሰላም ቸር ሰንብቱልን። ሰብስክራይብ ማድረግ እንዳይረሳ።